ክንድህን እጠፍ የሚል ማነው? ማዳንን ሰው የሚል ማነው? ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ቢከፋቸውም አሳዳጆቼ እስካሁን አለው ባንተ ጸንቼ። ዲያቆን አለምሸት ይባላለሁ። በደብረ ሰላም ቅድስት ማርያም ቤተክርስቲያን ውስጥ እንደ እግዚአብሔር ፍቃድ ለ26 ዓመት አገልግሎት በመስጠት እንዲሁም በሰንበት ትምህርት ቤቱ መስራች አባል በመሆን ሰንበት ትምህርት ቤቱን በመወከል በቦርድ አባልነት ያገለግል ነኝ። መሰረት ፍቃዱ እባላለሁ። በርዕሰ አድባራት ሰንበት ትምህርት ቤት የመጀመሪያ መስራች አባላት ከነበሩት አንዱ አገልግሎት ከሚሰጠው አንዱ ነበርኩኝ። አሁንም ደግሞ በህፃናት ክፍል በሚሰጠው አገልግሎት ላይ አገልግሎት እየሰጠው እገኛለሁ። የምስራች አሸናፊ ይባላለሁ። በደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፍቅር ህብረት ሰንበት ትምህርት ቤት መስራች አባል ነኝ። ስለተሰጠኝ ዕድል አመሰግናለሁ። በደብረ ሰላም ቅድስት ማርያም ቤተክርስቲያን የፍቅር ህብረት የሰንበት ትምህርት ቤት አመሰራረት ዲንዳሙ ሁሉ ነገር በተመቻቸበትና በሞላበት ሳይሆን ቀድሞ ቤተክርስቲያኒቷ 14ኛውና ኮሎምቢያ ሮድ ላይ በምትገኝበት ትንሽ የቤት ኪራይ ውስጥ ነው የተመሰረተው። አመሰራረቱ በዕለተ ሰንበት እሑድ ከቅዳሴ በኋላ የቤተክርስቲያኒቷ ካህን የሆኑት ሊቀ መምህራን ቀሲስ ዶክተር አማረ ካሳዬ ወጥተው የሰንበት ትምህርት ቤት ለማቋቋም ምዝገባ ስለምንጀምር ወጣቶች እባካችሁን ወደኋላ ቀርታችሁ እንድትመዘገቡ በእግዚአብሔር ስም እንጠይቃለን ብለው ባስተላለፉት መልእክት መሰረት በዕለቱ 5 አባላት ተገኝተው ተመዝግበው አባታችን መንፈሳዊ ምክር በመስጠትና በጸሎት በመባረክ የሰንበት ትምህርት ቤቱ በዕለቱ ተመስርቷል። ስለተሰጠኝ ዕድል አመሰግናለሁ። እግዚአብሔር ይስጥልኝ። በእነዛ በ5 አባላቶች የተጀመረው የሰንበት ትምህርት ቤት በየሳምንቱ በመሰባሰብ የሚደረገውን የመዝሙር አገልግሎት መዝሙር በማጥናት መዝሙር እናቀርብ ነበር። በዛም ላይ ደግሞ በተጨማሪ የነበርንበት ቤተክርስቲያን የኪራይ ቤተክርስቲያን ስለነበረ ከሌሊቱ 3 ሰዓት እና 4 ሰዓት ላይ መተን ያንን ቤተክርስቲያን የነበረውን ቦታ አጸዳድተን ለቤተክርስቲያኑ አዘጋጅተነው እንደገና ደግሞ ከተጨረሰ በኋላ የሰዓት ቅዳሴ ካለቀ በኋላ በማጸዳዳት በጸበል በሚደረግበት አገልግሎት በመስጠት አገልግሎት ይሰጥ ነበር። በዛ ላይ በተጨማሪ ደግሞ በተለያየ አባላቶችን ለማሰባሰብ ትልቅ ጥረት ይደረግ ነበር። አባላቶችን ለማብዛት በየዕለቱ በየሰንበት ዕለት ግብዣ ይደረግ ነበረ። ማለት ስለ ትምህርት ቤቱ ይነገራል፣ የመጽሐፍ ቅዱስ አገልግሎት እንደሚሰጥ በማለት ቁጥራችን እየጨመረ ለመምጣት ደረጃ ላይ ደርሷል። እንግዲህ ስለ ሰንበት ትምህርት ቤቱ አመሰራረት ሲነሳ በዛ ውስጥ በጉዞ ሁሉ ሊቀ መምህራን ቀሲስ ዶክተር አማረ ካሳዬ አብረው ከሰንበት ትምህርት ቤቱ ጋር የሚጠሩ ናቸው እና ሰንበት ትምህርት ቤቱ እንግዲህ ቅድም እንደተናገርኩት በ5 አባላት ተጀምሮ እነዛ 5 አባላት ስራቸውን በሳምንቱ የጀመሩት የስልክ ልውውጥ አድርገን እንደተለያየን አባታችን ግን ሳምንትም ሳይጠብቁ ነው እየደወሉ እንግዲህ ለቤተክርስቲያን አገልግሎት መቅናት አለባችሁ እና እሑድን መጠበቅ የለባችሁ እያሉ በስልክም ምክርም ሲሰጡ ቆይተው በሚቀጥለው እሑድ ከተገናኘንበት ጊዜ ጀምሮ በየበሩ ላይ ልክ ቅዳሴ ሲያልቅ በር ላይ በመቆም አዳዲስ ወጣቶች ወደ ቤተክርስቲያን ሊያስቀድሱ የመጡትን ስም በመመዝገብ ወደ ሰንበት ትምህርት ቤት እንዲገቡ በማድረግ ያው አገልግሎቱ እየሰፋ ሄደ። እንግዲህ ወደ እሳቸው ከመምጣቴ በፊት ብዙ መናገራቸው ነገሮች ይኖራሉ ማለት ነው። በሰንበት ትምህርት ቤት አገልግሎት ውስጥ የሰንበት ትምህርት ቤቱ ከመዘመር በተጨማሪ ያደርጋቸው የነበሩት አገልግሎቶች ቀደም ሲል እንደጠቀሰችው ያቺ ቤተክርስቲያን ማለትም በኮሎምቢያ ሮድ ላይ የነበረችው
ቤት የኪራይ ቤት ናት። ቅዳሜ ማታ ሰዎች ተከራይተው ሲጨፍሩ ያልሆነ ቆሻሻ ነገር ሲያደርጉባት ነው የሚያድሩትና ቅዳሜ እንኳን አዘጋጅቶ ማደር አይቻልም ነበር። ነገር ግን ያ ሰፈሩ ራሱ በጣም የሚያስፈራ ሰፈር ነው። ነገር ግን አባታችን ለመንፈሳዊ አገልግሎት የቀኑና ፍጹም መንፈሳዊነት የነበራቸው ስለሆኑ ሌሊት 3 ሰዓት ላይ ከሳቸው ጋር በመሆን ሁላችንም ተነስተን በዛ በሚያስፈራ ሰፈር ውስጥ ብዙ ያጋጠሙ ነገሮች አሉ። በህይወት ላይ ሊደርሱ የሚችሉ ብዙ ነገሮች ነበሩ። ያንን ሁሉ በእግዚአብሔር ቸርነት ታልፎ በዛ በ3 ሰዓት እዛች ቤተክርስቲያን ሄዶ እሳቸው ከዲያቆናቱ ጋራ ቤተ መቅደሱን ሲያስተካክሉ፣ ቤተ መቅደሱን ሲያጥቡ፣ ሲጠርቡ፣ ሲሰሩ እኛ ደግሞ መሬቱን አጠርገን አጥበን ያንን የምናገኘው ቆሻሻ ሁሉ ጥለን እዛው ሲሚንቶ ላይ ምንጣፎች አንጥፈን እንደገና ደግሞ 500 ወንበር ከተቀመጠበት አውርደን ደርድረን ሻማ ማብሪያዎች አዘጋጅተን በዚህ አይነት ሁኔታ የቤተክርስቲያን አገልግሎት ቅዳሴ ይካሄድ ነበረ። ከቅዳሴ በኋላ ደግሞ እንደገና ያ የተሰራው መቅደስ አሁን በእሳቸው አማካኝነት ካሏቸው ከዲያቆናት ጋር ሆነው ያንን መቅደሱን እሳቸው ሲያቃውን ወደ ነበረበት ሲመልሱ እኛ ደግሞ ያን የነበረውን 500 ወንበር እንደገና አጣጥፈን ምንጣፉን አንስተን ወደ ቦታው መልሰን ከ2 ሰዓት በፊት ማስረከብ ስለነበረብን የሰንበት ትምህርት ቤት ጉባኤ ደግሞ ባለችን ሰዓት እዛው የሰንበት ትምህርት ቤት ጉባኤ እናደርጋለን። የሰንበት ትምህርት ቤት ጉባኤው ደግሞ እሳቸው ትምህርተ ሃይማኖት አስጀምረውን መሰረት የሆነ የቤተክርስቲያን ትምህርት ያስተምሩ ነበር። መዝሙር እናጠና ነበረ። ዲያቆን አለምሸት እንግዲህ በወጣቶቹን ወክለ ቦርዱ ውስጥ አገልግሎት እንደሰጠህ ነግረህን ነበረ። እንዴት ነው መጀመሪያ ተመልሼ በኋላ ላንሳና ስያሜውን የሰንበት ትምህርት ቤቱ ስያሜውን እንዴት አገኘ ባጭሩ እሱ ትነግረንና መንፈሳዊ የሚሆን አስተዳደራዊ ጥያቄዎች ሲነሱ አለመግባባቶች ሲነሱ እንደ ተወካይነትህ እንዴት ነበር ያንን ነገር የምትፈቱት? ያንን ጥያቄና መልስ ሊቀበል ታዲያ እግዚአብሔር ይስጥልኝ ስለተሰጠኝ እድል። የሰንበት ትምህርት ቤቱ ስያሜ የተሰየመው ሊቀ መምህራን ዶክተር አማረ ካሳዬ የሐዋርያው ቅዱስ ጳውሎስ የተናገረውን ፍቅር፣ እምነት፣ ተስፋ እነዚህ ሶስቱ ይጸናሉ፣ ከሁሉም የሚበልጠው ፍቅር ነው በሚለው የፍቅር ወጣት ማህበር ተብሎ እንዲመሰረት በዛ ላይ የተስማማ ነው። ሁለተኛው የቦርድ ተወካይ በሰንበት ትምህርት ቤት ውስጥ የቦርድ ተወካይ አገልግያለሁ። ይህንንም ምንድነው ቦርድ ውስጥ የሚሰራው ነገር በሙሉ ሰንበት ትምህርት ቤቱን እንዲያውቀውና ያለው ችግርም ካለ ደግሞ ችግራችንን እንደ ለሰንበት ትምህርት ቤቱ በማሳወቅ ስራዎችን የሚታዘዙ ካሉ በቦርዱ ውስጥ እኛ ለሰንበት ትምህርት ቤቱ እንድንላላክና አገልግሎት እንድንሰጥ በዛ መልክ ነው የተመሰረተው። አብያተ ክርስቲያናትን ጨምሮ በማንኛውም የሲቪል ተቋማት ውስጥ በአሰሪና ሰራተኛ በአገልጋይና በተገልጋይ መካከል አለመግባባት መኖር ተፈጥሯዊ እንደሆነ ብዙዎች ይስማማሉ። በዚሁ መሰረት ቤተክርስቲያናችን ውስጥ በተለያዩ ጊዜያቶች ችግሮች ተከስተዋል። ከተነሱት ችግሮች መካከል አንደኛውና ዋናው ከቦርድ ወይም ከአስተዳደር ብሎም ከጠቅላላው ጉባኤ ዕውቅና ውጪ በርዕሰ ደብር ቄስ አብርሃም ሀብተ ሥላሴ አስተባባሪነት የተጠነሰሰው ስውር የቅድስት ማርያምን ቤተክርስቲያን ወደ ኢትዮጵያ ሲኖዶስ ለማስገባት የተሞከረው ሴራ ሲሆን፣ ሌላኛው ችግር ደግሞ በዚሁ በርዕሰ ደብር አብርሃም ተከፍቶ ለመዘጋት አስቸጋሪ የሆነው የሂሳብ አካውንት ይጠቀሳል። እንግዲህ እኔ በግሌ ከማንም ጋራ ችግር የለብኝም። ሁሉንም አክብሬ በስርዓትና በአግባቡ እየሰራን እያገለገልን አብረን የኖርን ሰዎች ነን። አሁን በመካከል ላይ ይሄ አሁን ያልኳችሁ የገንዘብ ጉዳይ፣ የጥቅም ጉዳይ፣ የንብረት ጉዳይ ነው የሚመስለኝ። እንግዲህ አሁን በመካከል ላይ ያልሆነ ነገሮች ተፈጠሩ። ራሱ ርዕሰ ደብር
የቦርድ ሊቀመንበር እስከ መሆን ደረጃ ደርሷል። ያ ለቤተ ክርስቲያናችን ታላቅ እድገት ነበረ። በአሜሪካ ምድር ካህን የቦርድ ሊቀመንበር መሆን ማለት ቀላል ነገር አይደለም። ያንን ግን በራሱ በገዛ እጁ አሰራሩን የራስ በጣም ቸኩሎ ብዙ ነገር ለማግኘት በጣም ስለቸኮለ በዛ አይነት ሁኔታ ያን ነገር በገዛ እጁ ነው ያጣው። እንግዲህ ከዛ በመነሳት ነው ያን አንድ የሆነ መጽሐፍ ጻፈ። ያ ደግሞ በቤተ ክርስቲያኒቷን አባቶች በሚመለከት ብዙ ነገሮች እዛ ላይ የተገለጹበት አለ። ያ ነገር ይስተካከል፣ ልክ አይደለም የሚል ካህናቱ እሱም ባለበት ስብሰባ አድርገን አሁን ስህተት አለው፣ አሻሽላለሁ፣ አስተካክላለሁ ብሎ ያን እንኳን አላስተካከለም። ያም እንግዲህ እዛ ላይ ያ መጽሐፍ እንዳይሸጥ እኔ አገር ያ ነገር እስከሚስተካከል ድረስ መጽሐፉ መሸጥ የለበትም። ያም እንግዲህ በዛ አይነት ያ ገንዘቡ ያ ገቢው መሸጡ ሲቀር በዛ አይነት መንገድ ያም እንግዲህ ቅሬታ ፈጠረበት ማለት ነው። ያም ነው እንግዲህ የሚመስለኝ ከዛ አንጻር አጠቃላይ የእነሱ አስተሳሰብ አምስቱ ሰዎች ሌሎችም ሊኖሩ ይችላሉ። ለጊዜው ግን በጽሁፍ ያገኘነው ማስረጃ አምስቱ ናቸው። እንግዲህ እኛ ያንን ነገር አናውቅም። እንደዚህ ያለ ሀሳብ አለን፣ ቤተክርስቲያኒቷን ወደ ኢትዮጵያ እናስገባ ብለው ቢሉንና ብንነጋገር ተወያይተን ምዕመናን ካህናቱ አንድ ጋር ተስማምተው በዚህ አይነት ሁኔታ ወደ ቤተክርስቲያኒቷ አሁን የሚያስፈልግ ጊዜ አይደለም፣ ወደ ቤተክርስቲያኒቷ እንግባ፣ እናት ቤተክርስቲያን እንግባ የሚል አስተሳሰብ አልተነሳም፣ ተነስቶም ማቅም ሊነሳም አይገባም። አሁን በዚህ አይነት ሁኔታ ቤተክርስቲያኒቷ እያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስት ተጽዕኖ እያደረገ ቤተክርስቲያኒቷ ላይ ነፃ ሳትወጣ ቤተክርስቲያኒቷ የራሷ አስተዳደር ዝብርቅርቁ የወጣ በየአካባቢው ያሉት አብያተ ክርስቲያናት ኢትዮጵያ ያሉትን እንኳን ማስተዳደር ያልተቻለበት በዛን ሁኔታ ኢትዮጵያ እንግባ ብሎ ማለት በጣም የሚያሳዝን ነው። ለምን ያንን ነገር እንዳደረጉ አላውቅም። እንግዲህ ይሄንን ማንም አያውቅም። ይሄንንም የላኩት በድብቅ ነው። በኋላ እኛ አግኝተን ነው ይሄን ነገር ልንረዳ የቻልነው። እና የዛ አይነት አስተሳሰብ ምንድን ነው እንግዲህ የእነሱ መንገድ ሊኖራቸው ይችላል። በዛ አማካኝነት ቦታውን ይዘዋለን እዛ የገባን እንደሆነ የሚልም ሀሳብ ሊኖራቸው ይችል ይሆናል። ቀሲስ ዶክተር አማረ ካሳይን የሚዘልፈው ይህ ደብዳቤ በጋዜጠኛ አዲሱ አበበ አማካኝነት ተገኝቶ ለቦርዱ እንደተሰጠ ይነገራል። የደብዳቤው ይዘትም እንደሚከተለው ይነበባል። ብፁዕ አባታችን፣ እስካሁን በነበረን አቋም ከኢትዮጵያ የሚመጡ ሊቃነ ጳጳሳትን ቡራካቸውን መቀበል ብቻ ሳይሆን መመሪያቸውንም ጭምር መከተል እንደሚገባን ብናምንም የቤተ ክርስቲያኗ አስተዳዳሪ ተጠርነታቸው ለምእመናኑ በመሆኑና በመንፈሳዊ ሙያቸውም ቢሆን ከምእመናን ጋር ቢመሳሰሉ እንጂ እምብዛም ያልተሻሉ በመሆናቸው የቅዱስ ሲኖዶስን ውሳኔ ለካህናት ሳይሆን ለምእመናኑ እያቀረቡ በሚፈልጉት ሁኔታ በማስፈጸም ጥረታችንን ሲያደናቅፉብን ነረዋል። ከዚህም አልፎ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ከሁሉም ወገን ያይደለች ገለልተኛ ናት እያሉ የሚያወሩት የቤተ ክርስቲያኗ አስተዳዳሪ ዶክተር አማረ ካሳይ ገለልተኛ ያደረጋቸውን ጉዳይ ሳይፈቱና እሳቸው ራሳቸው መጀመሪያ ሳይታረቁ ሁለቱን ሲኖዶሶች አስታርቃለሁ ብለው በተለያዩ ስፍራዎች ወጣ ገባ እያሉ መሆናቸው እጅግ አስገራሚ ቢሆንም ቅዱስ ሲኖዶስ እኚህ ሰው የሚያስተዳድሩት ቤተ ክርስቲያን አቋም ምን እንደሆነ የጠየቀች አይመስለኝም። በእኛ በኩል ግን ዶክተር አማረ የማስታረቅ ብቃት እንደሌላቸው ለማረጋገጥ እንወዳለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማላስብ ሌላው የሚያስብ እኔ ከእናት ቤተክርስቲያን
ከቤተክርስቲያን መለየት የሚፈልግ ሌላው የሚፈልግ እንደዛ አድርገው ነው የሚያስቀምጡት። ቤተክርስቲያኒቷ አንድ ቤተክርስቲያን ትሁን፣ አንድ ሲኖዶስ ይሁን፣ አንድ ፓትርያርክ ይሁን፣ በዚህ አይነት ሁኔታ የቤተክርስቲያኒቷ ይሄ አንድ ከሆነ አስተዳደሩ ደግሞ ከመንግስት ተጽዕኖ ነፃ ትሁን። ሃይማኖት እና መንግስት በሕገ መንግስቱ ተለያይቷል ከተባለ የመንግስት ድምፅ የሚሰሙ ሰዎች መንግስት እያዘጋጀ እያሰለጠነ በየቤተ ክርስቲያኑ በየአካባቢው እየመደበ እነዛ ናቸው አሁን ቤተ ክርስቲያኒቷን የሚመሯት። ያ ደግሞ የቤተ ክርስቲያን ስራ አይደለም። ቤተ ክርስቲያን ነፃ ናት። ክርስቶስ ያስተማረው ወደዚህ ዓለም እስከ መስቀል ድረስ የተጓዘበትን ቤተ ክርስቲያን ከማንም ከምንም ነፃ ሆና የእግዚአብሔርን መንግስት የምታስፋፋ የእግዚአብሔርን መንግስት የምትመራ ምእመናንን ወደ ኢየሩሳሌም ሰማያዊት ለማድረስ የምትዘጋጅ ቤተ ክርስቲያን መሆን አለባት። ያ ነው የቤተ ክርስቲያን ዓላማ። ይሄንን ለማደናቀፍ ነው እንግዲህ እቺ ቤተ ክርስቲያን እቺ አጥቢያ ቤተ ክርስቲያን በዚህ አይነት ሁኔታ ነው እስካሁን የተጓዘችው። አንድ ቤተ ክርስቲያኒቷ ክርስቶሳዊ እውነተኛ ቤተ ክርስቲያን እንደውም ሌላው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምሳሌ ሞዴል መሆን የምትችል የአጥቢያ ቤተ ክርስቲያን ናት። ለምን? ዶግማዋን ጠብቃ ቀኖናዋን ጠብቃ ምእመናኑ ደግሞ ወደ ኢየሩሳሌም ሰማያዊት እንዲደርሱ ወደዛ ለማድረስ ሙከራ የምታደርግ ዓላማ አድርጋ የምትጓዝ ቤተ ክርስቲያን ናት። ይህንን እንግዲህ በዚህ አይነት ሁኔታ እንዳይጓዝ የሚፈልጉ የራሳቸውን ጥቅም የራሳቸውን ዝና የራሳቸውን ክብር የሚፈልጉ ሰዎች በዛ አይነት ሁኔታ ምእመናኑ ሳይፈልጉ ካህናቱ ሳይስማሙ የተወሰኑ ግለሰቦች እንዲህ ያለውን ነገር ማድረግ ይሄ እንግዲህ ከምን የተነሳ ምን እንደሚፈልጉ እነሱን መጠየቁ የተሻለ ይመስላል። ብዙዎች ያላቸው ጥያቄ ምንድን ነው? በአንድ በኩል ኢትዮጵያ ውስጥ ያለውን መንበር አንደግፈው፣ በሌላ በኩል ደግሞ በተለያየ ወቅት ወደ ኢትዮጵያ ለስራ ጉዳይ ሲሆን ፓትርያርክ አቡነ ጳውሎስ ባረፈው ጊዜ ለቀብር እዛ እንደተገኙ ይታወቃል። እንዴት ነው የሚያስታርቁት ይሄንን ሀሳብ? ወደ ኢትዮጵያ ሄደው ለጉዳያቸው ሲሆን ወደ ኢትዮጵያ ይሄዳሉ፣ እዚህ ደግሞ ሲሆኑ የኢትዮጵያ ፓትርያርክን አንቀበልም ይላሉ የሚል አስተያየት አለ። ምክንያቱም እዚህም ያሉ አንዳንድ ካህናት ጉባኤ በስደተኛውም ቢሆን ወይ ደግሞ በኢትዮጵያ ፓትርያርክ በኩል የሚጠሩ አንዳንድ ደብር ላይ ይገኛሉ። እዛ በሚሄዱበት ጊዜ እኛ ምን አደረግን ቀሲስ ዶክተር አባለ ካሳይ የሄዱ የለው ኢትዮጵያ የሚል ወቀሳ ያቀርባል እና እንዴት ያስታርቁታል? እኔ በግሌ ወደ ኢትዮጵያም በግሌ ከማንም የቤተክርስቲያን መሪዎች ጋር ያደረኩት ግንኙነት የለም። ያደረኩት ግንኙነት ቢኖር ቤተክርስቲያንን በተመለከተ ነው። ያም ያጥላው የኛ አጥቢያ ቤተክርስቲያናችን የሳባ ደብረ ማርያም ቤተክርስቲያን ካህናት ምእመናን ተስማምተው አሁን በፓትርያርኩ ቀብር ላይ ተገኘ ለሚባለው በዚህ በሰላሙ ጉዳይ አማካይነት ነው እዛ ሄድኩት እና ወደ ኢትዮጵያ ሲሄድ አንደኛ የሰላሙ ጉባኤ አባል እንደመሆኔ መጠን በዛም አማካይነት እዛ መሄድ ስለነበረብኝ የቤተክርስቲያን ጉዳይ፣ ሁለተኛ ካህናቱም ምእመናኑም ቦርዱም ማለት በአንድነት እንግዳውስ እዛ የምትሄድ ከሆነ ደብዳቤ ይዘህ ለጥያቄያችን መልስ የሚሆን የሰላሙ አንድነት ተግባራዊ እንዲሆን የሚል ደብዳቤ
ቤተክርስቲያኑ አስይዞኝ ነው የሄድኩት። በዛ አማካኝነት ሄጄ ያንን ከቦርዱ የተላከውን ከቤተክርስቲያናችን የተላከውን ደብዳቤ በቅዱስ ሲኖዶስ ስብሰባ ላይ አንብቤ መልእክቴን አፍርሼ ነው የመጣሁት። የቤተክርስቲያን ጉዳይ የዚህች የሚያጥራ ቤተክርስቲያን ጉዳይ በመሆኑ ነው። የሰላሙ ጉባኤ የቤተክርስቲያን የጠቅላላዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ በመሆኑ እንጂ እኔ በግሌ ከማንም ከምንም ጋራ ግንኙነት ያደረኩበት ነገር የለም። እውነት ነው። እዚያ ያሉት በእኔ እድሜ የነበሩት አብረን ትምህርት ቤት የነበርነው ወንድሞቼ አባቶች አሉ እና አቡነ ቀውስጦስ አዎ ከእነሱ ጋር በዚህ ምክንያት በሚሄድበት ጊዜ እንደውም ያረፍኩት አቡነ ቀውስጦስ ጋር ነው። በሚሄድበት ጊዜ እንደሚወራው ወንድሞቼ ስም እንደሚሰጡኝ 7 ቤቶች ሰርቶ 8ኛውን ለመጨረስ ሚስቱ እዛ ሄዳለች የሚባል ነገር ሁሉ ተወርቷል። ይሄ እውነት አይደለም እና ማረፊያ እንኳን ስላልነበረኝ ያረፍኩት ጓደኛዬ የነበሩት አብረን የነበርነው ብፁዕ አቡነ ቀውስጦስ ጋር ነው ያረፍኩት እና በዛ አይነት ሁኔታ ነው እንጂ እኔ በግሌ ጉባኤ ለማድረግ ወይም ደግሞ አሁን እነሱ እንደሚሉት አይደለም። የቤተክርስቲያን ጉዳይ የሰላም ጉዳይ፣ ስለ ሰላሙ ይቻላል። በደውሉ ጊዜ የዚህ የቤተክርስቲያኑ ካህናትና ቦርዱ ተስማምተው ደብዳቤ ይዘህ ቀብሩ ላይ ደርሰህ ና ተብዬ ሄጃለሁ። ይሄንን ተልእኮዬን እዛው ፈጽሜ መጥቻለሁ። በሌላ በኩል ምንም ግንኙነት የለኝም። እዚህ ስራ እንዲህ ያለ አድርግ ተብሎ ደብዳቤ የተጻፈልኝ ነገር የለም። ምንም ግንኙነት የለንም። ስለ ሰላሙ ጉዳይ ግን ሁለቱም የሲኖዶስ አባላት ሁለቱም ፓትርያርኮች እውቅና ለጉባኤው ሰጥተዋል። ያ ደብዳቤ ለጉባኤው ነው እንጂ ለእኛ አይደለም። ምንም በግሌ እንደዚህ አድርግ እንደዚህ በል የሚል ደብዳቤ ምንም ያገኘሁት የተገናኙት ነገር የለም እና የቤተክርስቲያን ጉዳይ እጄ መጥቻለሁ። የርዕሰ ደብር አብርሃም እንግዲህ ምንድነው ያጠፏቸው ጥፋቶች አሉ። ሁሉም በየደረጃቸው ተግሳጽ ተሰጥቷቸዋል፣ ማስጠንቀቂያ ተሰጥቷቸዋል፣ ማሳሰቢያ ተሰጥቷቸዋል። አንደኛ ባንክ አካውንት ከፍተው አልዘጋም አሉ። ያለ አግባብ የተከፈተ አካውንት ከፍተው አልዘጋም በማለት 5 ወር ያህል ብዙ 2 ጊዜ ቦርዱ ደብዳቤ እንዲጽፍባቸው ተደረገ። የሰራተኞችን ማህደር ለማደራጀት በወሰነው ውሳኔ አሁን በእሳቸው ሊቀመንበርነት የተወሰነውን ውሳኔ ወስነው ከቦርዱ ጋራ ወጥተው ግን ካህናቶቹን እንዳትሰጡ መረጃችሁን እንዳትሰጡ ብለው አሳደሙ። እንዲህ አስተዳደር ስንጠይቃል ሞልተዋል ያልሞሉም ለምን አልሞላችሁም ሲባሉ እሳቸው በሰበሰቡት ስብሰባ ላይ ሆነው በድፍረት እኔ ነኝ አትሙሉ ያልኳቸው ብለው ተናገሩ። እንደገና በድጋሚ እንዲሞሉ ካልሞሉ ደሞዛቸው እንዳይሰጥ በማለት ሁሉም ሲሞሉ እሳቸው ብቻ ሳይሞሉ ቀሩ። አሁን እሳቸውን 2 ጊዜ ቼካቸው እንዲያዝባቸው ተደርጎ መጨረሻ ላይ ወደ ኢትዮጵያ መሄድ ሲፈልጉ ብር ስለፈለጉ ሞሉና ሰጡ። ይሄ ሌላው ጥፋታቸው ነው። ሁለተኛው ጥፋታቸው ነው። ሶስተኛ ደግሞ ኢትዮጵያ ሄደው ደርሰው ሲመለሱ ያለ ቦርዱ እውቅና ካህናቱንና የተወሰኑ ምዕመናንን ሰብስቦ ስለ ቤተክርስቲያኑ አስተዳደርና ስለ አስተዳዳሪው ሁኔታ ችግር አለብኝ መስራት አልቻልኩም እና አንድ ነገር አድርጉ ብለው ሰብስበው ያንን ሁኔታ ቦርዱ ሰምቶ ሲጠይቃቸው መጀመሪያ አልሰበሰብኩም አሉ። በኋላ ደግሞ ፈልጋችሁ ድረሱበት በማለት በትዕቢት መልስ መለሱልን። ሌላው ደግሞ ከአስተዳደሪው ጋራ በሚያደርጓቸው አለመግባባት የሚጽፏቸው በጣም የሰውን የሚነካ የሰውን ልቦና የሚነካ የአስተዳደሪው ልቦና ሊነካ የሚችል ስድብ የተሞላበት ደብዳቤዎችን እየጻፉ እያመጡ በሱ ሊወቀሱ ሊመለሱ ስላልቻሉ ወደ 9 ጊዜ አስታርቀናቸው ከአስተዳዳሪው ጋራ ይቅርታ ለመጠየቅ እንኳን ሳይችሉ አስተዳዳሪው 9 ጊዜ እግራቸው ላይ እየወደቁ ይቅርታ እየጠየቋቸው በማግስቱ እንደገና ደግሞ እያኮረፏቸው ይህንን ሁሉ ሲያደርጉ ማሳሰቢያ እየተሰጣቸው ማስጠንቀቂያ እየተሰጣቸው እንግዲህ ይሄ ሁሉ ትዕግስት የተከፈለባቸው አንደኛ ረጅም ጊዜ ያገለገሉ አባት ስለሆኑ፣ ሁለተኛ የቦርዱ ሊቀመንበር ሆኖ ስለተመረጡ ህዝቡን እንዳናስከፋ በማለት በተቻለ መጠን ትዕግስት ተከፈለባቸው። በመጨረሻ ደግሞ ከቤተ ክርስቲያኗ ታላቅ በዓል ከሆኑት በዓሎች አንዱ የጥምቀት በዓል ላይ 5 ካህናት ሆነው በአድማ ቀሩ።
በአድማ ሲቀሩ ተመልሰው ሲመጡ ችግር አጋጥሟቸው ነው ምን ሆናችሁ ነው ብንላቸው ማንም ሊጠይቀን አይችልም ብለው አሁን የፊት መልስ ስለሰጡ በነበረው ነባር በ1996 ሰኔ በጸደቀው ህግ ላይ የነበረውን የሰራተኛ መተዳደሪያ ብለው ያወጡት ላይ በነበረው ህግ መሰረት ለ3 ወር እንዲቀጡ ተደረገ። ለ3 ወር ተቀጥተው ደግሞ ተመለሱ። 3 ወራቸውን ጨርሰው እንድትመለሱ ቦርዱን አነጋግሩ ስንል ቦርዱን አናቅም አላናገርም ብለው በጽሁፍ አሁንም መልስ ሰጡ። እንግዲህ እንደገለጽኩት ቀደም ብዬ ያው 3 ወር ቅጣታቸውን እንደጨረሱ እንዲመለሱ ቢጠየቁ አንመለስም፣ ቦርዱንም አናቅም፣ ይሄ ቦርድ እስካለ ድረስ አንመለስም ብለው በጽሁፍ መመለስ እንደማይፈልጉ ከገለጹልን በኋላ ይህንን ሁሉ የስርዓት ጥሰቶች ያደረጉ አባቶች በመሆናቸው እንደውም ከመካከላቸው በግል ህይወቱ በትዳሩ ላይ ችግር የፈጠሩ ሌላ አባት ወንደሰን ኮሮ የሚባሉ ነበሩ። እሳቸው ካልተመለሱ ብቻችንን አንመለስም። እንደገና ደግሞ ቄስ መጠነው የሚባሉ ከለንደን ብዙ ችግር የፈጥረው የመጡ እንደውም እሳቸው ከመጡ ነው እዚህ አካባቢያችን ቤተክርስቲያን ውስጥ ትልቅ ችግር የተፈጠረው። ይህንንም ብዙ ጊዜ ደጋሞ የሚሉት ነገር ነበረ ሊቀ ሊቃውንት እሱ ከመጣ ነው ቄስ መጠነው ከመጣ ነው ችግር የመጣብን እያሉ ደጋግሞ ሲገልጹት የነበረና በጣም ሲናደዱበት የነበረ ነገር እንደነበረ ይታወሰኛል። በዛ ምክንያት እነሱ ካልተመለሱ አንመለስም እኛ ብለው ሳይመለሱ ቀርተዋል። እንደገና ሌላ ደግሞ ችግር ነበረ። መጽሐፍ ጽፈው ነበር ርዕሰ ደብረ አብርሃም። መጽሐፉ ላይ ችግር እንዳለበት የተለያዩ በዛ መንፈሳዊ እውቀት እንትን ያላቸው ልምድና እውቀቱ ያላቸው ተችተው ነበረ። እሱን እንዲያስተካክሉ የተተቸውን ትችትም ተቀብለውታል። ስህተት ነው ብለው ራሳቸው አምነዋል። ካመኑ እንግዲያው ማስተካከያ አድርገው እንደገና ሲወጣ ነው መሸጥ የምትችሉት እንጂ አሁን ቤተክርስቲያኗ ውስጥ ስህተት ያለውን ነገር ስህተት የለውም ብለን ዝም ብለን ልንለቅ አንችልም። ነሐሴ 24 ቀን 2008 ዓመተ ምህረት በቤተ ክርስቲያናችን ታሪክ ታይቶም ሆነ ተሰምቶ ያልታወቀ ድርጊት ተፈጽሟል። ይህ ክስተት የእግዚአብሔርን መቅደስ የደፈረ፣ ወጣቶች ለቤተ ክርስቲያን አባቶች ያላቸውን ንቀት የገለጹበት፣ እንደ ባቢሎናውያን የሰናዖር ሰዎች የምዕመኑ ቋንቋ ተቀይሮ እርስ በርስ መግባባት ያልቻሉበት፣ የባላደራ ቦርድ አስተዳዳሪ ሰዎች የተጎሸሙበትና ከሁሉ በላይ የሁለቱን አንጋፋ አባቶች ሊቀ ሊቃውንት ወርቅነህ ኃይሌና ቀሲስ ዶክተር አማረ ካሳዬን ሆድና ጀርባ እንዲሆን በማድረግ የቤተ ክርስቲያኑንም ምእመን ለሁለት ከፍሎ ጥቁር ነጥብ ጥሎ ያለፈ ክስተት ነው። ነሐሴ 24 ተጀምሮ ለተከታታይ 4 ሳምንት የዘለቀው የአውደ ምህረት ላይ ውዝግብ ቤተ ክርስቲያኗን እስከ መዘጋት አድርሷታል። ይህ ክስተት እንዴት ተጀመረ? ሁከቱንስ ማን ጀመረው? በሚል ዙሪያ ያዘጋጀነውን ዝግጅት ቀጥለን እናቀርባለን። በእለቱ ነበርኩኝ። ነገሩ ከመጀመሩ በፊት መዘምራኖቹ በጣም አምረው ደምቀው ለብሰው ለመዘመር ተዘጋጅተው ነበርና በጣም ደስ ብሎኝ የዛሬ ተክለ ሃይማኖት እያሉ ነበር። መዝሙሩንም በጣም ደስ በሚልና በደመቀ ሁኔታ ነበር ዘምረው የነበረው። ልክ መዝሙሩን ዘምረው ከጨረሱ በኋላ እኔ ከኋላው ደቀ ነበርኩኝ። የሆነ ሁካታ ነገር ተጀመረና ያንን ሁካታ በሚሰማበት ጊዜ ሰው ሁሉ ተረበሸ። ግማሹ እየሮጠ ይወጣ ነበር። ነገሩን ለማወቅ ጠጋ በምልበት ሰዓት የሆነ ወረቀት ይዘው ወረቀቱ መነበብ አለበት የለበትም የሚል ምልልስ ነበር የሰማሁትና በዛን ሰዓት በጣም አዘንኩኝ። ስታያቸው የነበረው መልክና ከዛ በኋላ የነበረው መልክ ፈጽሞ ተለየብኝና እነዚህ ሰዎች በዚህ አውደ ምህረት ላይ በእንዲህ አይነት ሁካታ የሚታየው ምንድነው? ሰው ግማሹ ያለቅሳል፣ ግማሹ ያዝናል። እኔም በጣም አዘው በጣም አለቀሱ። እንዴት በዚህ ታቦት በሚወጣበት ቀን እንዲህ አይነት ሁካታ ይመጣል የሚል በጣም አደረገኝና እንዲያቆሙ ተጠየቁ። በሚጠየቁበትም ሰዓት ፈጽሞ እንደውም ኃይላቸው እያየለ መጣና ይሄ አይነት ድርጊት ከሰንበት ተማሪዎች ከነበሩት ልጆች ነው የወጣው ወይስ ምንድነው ይሄ መንፈስ ብዬ ራሴን በራሴ መውቀስና ማዘን ጀመርኩና ክርስቲያናዊ ህይወት ነው ወይ
ህይወታቸው አስተማሪ መካሪ በመሆን ፋንታ በዚህን ወቅት ይሄ ሰው ስንት ችግሩን ሊካፈል አልቅሶ ለችግሬው መፍትሄ አገኛለሁ ብሎ በሚመጣበት ሰዓት እዛውም ታቦት በሚወጣበት ዕለት እንዲህ አይነት ነገር መፈጠሩ እውነት ተገቢ ነው ወይ ያልኩ እንደውም ወደ እግዚአብሔር በዛ ሰዓት የምጮህበት ሰዓት ነበር። ሌሎቹም ከግራና ከቀኝ ያሉ ሰዎች እንደዚሁ ለቅሷቸውና ጩኸታቸው ይሰማኝ ነበር እና ይህ ህይወታቸው ምንድን ነው? እነኚህ ክርስቲያናዊ ህይወት መንፈሳቸው የነበረው መንፈስ ብቻ እነዛ ማቃቸው የነበሩት መዘምራን ልጆች መስለው አልታዩኝም። እኔ እነዚህን ልጆች ማቃቸው የአገልግሎት አንገታቸውን ደፍተው አገልግሎት ሲሰጡ ኢቭን የነበራቸው ያላቸው ትጋት የነበራቸው መንፈስ በተለያየ መንገድ መኪና እያጠቡ እያደሩ እየዋሉ እየተቀመጡ እየተነሱ የሚሰጡት የነበራቸው ፍቅርና የነበራቸው መንፈሳዊ ህይወታቸው በዛን ሰዓት ጠፋብኝ። ከነሱ ላይ ማየት አቃተኝ እና ክርስቲያናዊ ህይወትና ትምህርት ይሄ ነው ወይ እና እኔም በነበርኩበት ሰዓት እንዲህ አይነት ነገር ነበረ ወይ ብዬ ራሴንም መልሼ ለማየት ችያለሁ ማለት ነው እና የሚያሳፍርና በዛ ላይ ደግሞ በጣም የበለጠ ያሳዘነኝና እንትን ያለኝ ነገር ቢኖር እሺ ጥያቄያችሁ ምንድነው? ይነበባል ይመለሳል፣ ግን ታቦት እስኪወጣ ጠብቁ፣ ከታቦቱ በኋላ ይመለስላችኋል ሲባሉ በፍጹም ኖ የሚል ድምጽ ነው በአንድ ቃል የተሰማው። ታቦት እየነገሰ እንደዚህ አውቀን ያደረግነው ድጋሜ ተራዘኛው በፍጹም ታቦቱም አይወጣም። ጥያቄው መነበብ አለበት። በተለያየ አባቶች ተነገሩ። ያንን በሚሉበት ሰዓት መንፈሱ በጣም ጠንካራና ኃይለኛ ስለነበረ አባቶችም ከቁጥጥራቸው ውጭ ስለነበረ ያንን ነገር አቁመው ታቦቱን አቁመው ወራታቸውን መነበብ ተጨማሪ ማለት ነው። ነሐሴ 24 ቀን የጻድቁ የአባታችን የአቡነ ተክለ ሃይማኖት ክብረ በዓል የንግስ በዓል ለማክበር እየተዘጋጀን ያለንበት ወቅት ነበረ። ጻድቁ አባታችን አቡነ ተክለ ሃይማኖት ያው ከህፃንነቴ ጀምሮ እዛ ስለነበርኩኝ ያ ትዝታ ስላለኝ በዚህም ደባል እንዲሆን እሳቸው እንዲኖሩ በማድረግ በእውነት ማክበር ከጀመርን በርካታ ዓመታት አልፈዋል። የነሐሴ ወር እና በየወሩም ቅዳሴውን ልንቀድስ ብዙ ጊዜ አሳልፈናል እና በዓሉም እንደዛው እንደተለመደው ለማክበር እየተዘጋጀን ያለን ነው። እንግዲህ ማይነቱ አልቆ ቅዳሴው ተጠናቆ አሜን ከተባለ በኋላ እንደተለመደው የሰንበት ተማሪዎች መዝሙር ያሰማሉ። በእውነት የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ስሙና ግብሩ ተመሳሳይ ነው። የፍቅር ህብረት የሰንበት ትምህርት ቤት ነው የሚባለው እና ለመጀመሪያ ጊዜ ይህ የሰንበት ትምህርት ቤት በአሜሪካ ምድር የሰንበት ትምህርት ቤት የመጀመሪያው ሰንበት ትምህርት ቤት ነው። በአሜሪካ ምድር በየአድባራቱ በየቤተ ክርስቲያኑ እየሄዱ የሰንበት ትምህርት ቤት እንዲቋቋሙ ያደረጉ የሰንበት ተማሪዎች የነበሩበት የሰንበት ትምህርት ቤት ነው። አሁንም እኔ እንደምረዳው በስራ ብዛት ምክንያት ብዙ ጊዜ ከነሱ ጋር አልገናኝም። ያው አስተማሪ ያላቸው ብዬ ስለማምን ተስፋዬ ከመጣ በኋላ እሱ ስላለ ወደዛም ብዙ ሄጄ አላውቅም። ምን እንደሆኑ እንዴት እንደሆኑ አልፎ አልፎ ብቻ አንዳንድ ለቤተ ክርስቲያን የሚያስፈልግ ነገር ሲኖር እየሄድኩኝ ጎበኛቸዋለሁ። ከዛ ውጭ የጧት ማታውን እንደዛ ቀደም ብሎ እንደነበሩት የሰንበት ተማሪዎች ክትትል አላደረኩም። በዛ ምክንያት እንግዲህ ብዙ እኔ እንደዛው አድርጌ ነው መጀመሪያ እንደተቋቋሙት የነበሩት የሰንበት ተማሪዎች አድርጌ የማያቸው ልጆቼ ናቸው ብዬ የማምነው። ከወለድኳቸው በስጋ ከወለድኳቸው ልጆቼ ይልቅ እነሱን ነው የማበልጠው በእውነት ነው እና በዛ አይነት ሁኔታ ነው የማየው ሰንበት ትምህርት ቤቱንና የተመሰረተውም የተጀመረውም ያው እግዚአብሔር ፈቅዶ በዛ ደረጃ ስለነበረ የራሴ በቃ ለራሴ ነው የማየው እና እንግዲህ እንደዛ ነው እነሱን የምቀበላቸውም ማነጋገራቸውም አንዳንድ ነገር ሲኖር በዛ ደረጃ ነው። የዛን ዕለት አዲስ ነገር ተፈጠረ።
ታቦት ለማውጣት እየተዘጋጀን ነው። ትልቅ በዓል ነው እና አንድ መዝሙር ከዘመሩ በኋላ መግለጫ እናነባለን ብለው ተነሱ። በጣም የሚገርም እኮ ነው። ያ አውደ ምሕረት ነው። በዛ አውደ ምሕረት እግዚአብሔር ከሚከብርበት፣ እግዚአብሔር ከሚመሰገንበት፣ የእግዚአብሔር ክብር ከሚገለጽበት ሌላ ነገር አይነገርበትም። እንደው አንዳንድ የቅኔው ሙያ አለን የሚሉ ሰዎች እዛ አውደ ምሕረቱ ላይ የሰውን ስም እያነሱ የሚሳደቡ እንዳሉ ይሰማል። ያ ሁሉ ክልክል ነው፣ አይፈቀድም። እግዚአብሔር የሚመሰገንበት ቦታ ነው። ቦታው ያ ምስጋናው እዛ የሚነገረው ምስጋና ብቻ ነው መሆን የሚገባው እና ዛሬ ተነስተው መግለጫ እናነባለን። እንግዲህ መግለጫ ማለት ህብረተሰብ አንድ የሆነ ነገር አለው ማለት ነው። እንዴት ይሆናል? እዚህማ መነበብ የለበትም። አታነቡ፣ በጣም ተበሳጨው። አታነቡ። እንዴት ይህ አይሆንም፣ አታነቡ። ማንበብ አለብን፣ እናነባለን፣ ሞተን እንገኛለን። ኧረ አይሆንም። የእግዚአብሔር ክብርና ሥርዓተ አምልኮ ሲጣስ መቆጣት ወይም ስሜታዊ መሆን አይገርምም። ለምሳሌ ታላቁ ነቢይ ሙሴ እግዚአብሔርን ካነጋገረበት ተራራ ሲመለስ ሕዝቡ በአመፅ በባዕድ አምልኮና በቡድን ተከፍሎ ሙሴን ለመውገር ተዘጋጅቶ ነበር የጠበቀው። ሙሴም ያየውን ባለማመን ተበሳጭቶ የምታመልኩትን ዛሬ ምረጡ በማለት በእጁ የያዘውን 2 የአስርቱን ትእዛዛት ጽላት ወርውሮባቸው ብዙዎች እንደሞቱ መጽሐፍ ቅዱስ ይነግረናል። በሐዲስ ኪዳንም ቤተ ክርስቲያንን በደሙ የመሠረተና ያጸዳት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የቤትህ ቅናት አቃጠለኝ ተብሎ በመጽሐፍ ቅዱስ እንደተጻፈው ቤተ ክርስቲያን በሁከትና በብጥብጥ ስትታወቅ የወንበዴዎችም ዋሻ ስትሆን ክርስቶስ ተቆጥቷል። ለዋጭና ሻጮችንም ከቤተ መቅደስ አባሯቸዋል። በተመሳሳይ ሁኔታ በደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ የሆኑት ቀሲስ ዶክተር አማረ ካሳዬ የመቅደሱን ክብር የተዳፈሩትን ወጣቶች ተዉ ልጆቼ ተመለሱ ብለው በአባትነታቸው ቢቆጧቸውም ብጥብጡ በመባባሱና በአውደ ምሕረቱ ላይ ከተከሰተው ሰጣ ገባ የተነሳ የቤተ ክርስቲያን ሥርዓት በመጓደሉ ምክንያት የክህነት ሥልጣናቸውን ተጠቅመው የሰንበት ተማሪዎቹን አውግዘዋቸው ነበር። ተወግዛቸዋል። ውግዘቱን ለምን እንዳስተላለፉ የደብሮ አስተዳዳሪ እንዲህ ይናገራሉ። ኧረ ተው እባካችሁ፣ ቢቸግረኝ በኋላ በክህነቱ ያለኝ ሥልጣን ማውገዝ ነው። ይሄ ነገር አታድርጉ፣ ገዝቻቸዋለሁ አልኳቸው። በሆነ ይህንንም ከምንም አልቆጠሩትም። በጣም አዘን ተበሳጨው። እንግዲህ ሰው ነኛ። እኔ እኮ ያንን ቦታ የእግዚአብሔር ክብር እንዲከበርበት ለማድረግ ነው እዛ የተቀመጥኩት። እዛ የተቀመጥኩት ስርዓት ለማስያዝ ነው። እዛ የተቀመጥኩት ኃላፊነት አለብኝ። በስልጣኑ ብቻ ሳይሆን በክህነቱም ኃላፊነት አለብኝ። ያ ነገር መሆን እንደማይገባው አይገባውም ብዬ ማድረግ አለብኝ። በዛ ላይ ብዙ ነገሮችን በጣም ከሚገባ በላይ ሆኛለሁ። እኔ አላውቀውም ሰውነቴንም በተደረገበት በዛ በሆነው ነገር በጣም የሚያሳዝን ነው። ይሄ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቅርና በሌላም ቦታ እኔ እንዲህ ያለ ነገር በአውደ ምሕረት ላይ እንዲህ ያለ ነገር ይፈጠራል ተብሎ የሚገመት አይደለም። በዛ ቦታ ላይ ተፈጠረ። በራሴ ልጆች እንደዛ ሲፈጠር ምንድነው መሆን የነበረብኝ? ምንድን ማድረግ የነበረብኝ? አቁሙ ከማለት በቀር ስልጣኔን ኃላፊነትን ወስጄ ከማውገዝ በቀር ምንም ማድረገው ነገር አልነበረኝም። ያው በጉልበታቸው ያን ነገር አደረጉ። በጣም አዝናለሁ። እንግዲህ መሰረቱ የመነሻው የመጀመሪያው ሳምንት መጀመሪያው ይሄ ነው። በጣም ጥሩ። እርስዎ ከገዘቱ በኋላ መቼም እንዳስተማሩን እንደሚገባን እኛም ብዙ ባናውቀውም በምድር ያሰርከው በሰማይ የታሰረ ይሁን
በምድር የፈታኸው ደግሞ በሰማይ የተፈታ ይሁን ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠው ክህነት እንዳለ እናውቃለን፣ እናምናለን። ያ ግዝት ወጣቶቹን አቁሟቸዋል? አላቆማቸውም። ሊያቆሙም አልፈለጉም። ያ ነገር እያለ በመካከል ላይ አባታችን ሊቀ ሊቃውንት ወጥተው ይዘምሩ አሉ። በዚህ ጊዜም እኔ ተመሳቸው አባታችን ዘምሩ ብለውናል እና መዘመር አለብን። እንደገና ተመልሰው እዚህ ጋር ግን አባታችን ሊያስታርቁልኝ የሚፈልገው የአንደኛውን የካህን ትእዛዝ ወይ ደግሞ ግዝት አንደኛው ካህን ማስቆም ይችላል። እንግዲህ እዚህ ላይ ነው የዛን ጊዜም ተናግሬያለሁ። አውደ ምሕረት ላይ ክህነት አንዲት ናት። የእሳቸውም በእድሜ በክህነታቸው ሊቀድሙኝ ይችላሉ። በክህነታቸው ስለሚቀድሙኝ በአባትነት ማክበር የመጀመሪያውን ቡራኬ ለእሳቸው መስጠት ግዴታዬ ነው። ያንንም እያደረጉ ሳደርግ ኖሬያለሁ። ግን የዛን ጊዜ እኔ ያወገዝኩትን እሳቸው አድርጉ ብሎ ማድረግ አይችሉም። አንዲት ናት። ስልጣነ ክህነት አንዲት ናት። የካህኑ፣ የጳጳሱ፣ የቆሞሱ አንድ ክህነት ነው። ይህን በተመለከተ አንዱ የአንዱን ክህነት መክሰስ ወይም ደግሞ እንዲህ ያለውን ነገር መፈጸም አይፈቀድለትም። እሳቸው ያን ነገር አድርገዋል። ከዛ ስከተሉ እንግዲህ አዎ ዘመሩ፣ መግለጫቸውን አነበቡ። የሰንበት ትምህርት ቤት ተማሪዎች 4 ጥያቄዎች እንደነበሯቸው ብዙዎች ሰምተዋል። በእርግጥ 4 ጥያቄዎችን ለመጠየቅ ይህንን የመሰለ ኢ-ክርስቲያናዊ ሁከት መፍጠር ለምን አስፈለገ ብለው ብዙዎች ይጠይቃሉ። ከሁሉም የሚያሳዝነው የተወሰኑ የቦርድ አባላቶች ጊዜያቸውን ጨርሰው ሊወርዱ ከ2 ወር ያልበለጠ ዕድሜ ቀርቷቸው እያለ ቦርዱ ይውረድ የሚለው ጥያቄ ከሁሉም በላይ ጎልቶ መሰማቱ ለሁሉም እንቆቅልሽ ሆኗል። ለመሆኑ የሰንበት ትምህርት ቤት ተማሪዎች ጥያቄ ምን ነበር? ማብራሪያውንና የተሰጠውን መልስ እንደሚከተለው እናቀርባለን። ያቀረቡት 4 ጥያቄዎች ከዚህ በፊት ከጠየቋት ጥያቄዎች ጋር ምንም የሚገናኝ ነገር አልነበረም። አንደኛው ጥያቄ አባታችን ቄስ ሳይሉ ከቦርድ አባልነታቸው ሪዛይን እንዲያደርጉ ቦርዱ ጠይቋቸዋል። ያ አግባብ አይደለም የሚል ነበር። ሁለተኛው ጥያቄያቸው ቦርዱ ያለ አግባብ ብር ያባክናል፣ የገንዘብ ብክነት አለ፣ ገንዘብ ባክናል። ሶስተኛው ጥያቄያቸው የህንፃ ስራው ሂደት በአግባቡ አይደለም እየተሰራ የነበረው እና ህዝብም የፈቀደው አልነበረም ነው። አራተኛውና የመጨረሻው ይሄ ቦርድ ስልጣኑን ይልቀቅ ጥያቄያቸው። የመጀመሪያውን ጥያቄያቸውን ስናይ በእውነቱ አባታችን ቀሲስ ኃይሉ ቦርዱ ሪዛይን እንዲያደርጉ ብሎ የጠየቃቸውን የወሰነውን ውሳኔ የለም። ይህንን በተመለከተ ግን ከቦርዱ ዋና ሰብሳቢ ከዶክተር ጌታቸው ጋር በግል እንደተጨዋወቱ ባለው የአሰራር ሂደት ምናልባት የሚያስጨንቀውት ነገር ካለ ይህንን ነገር በገዛ ፈቃዶት ሪዛይን ማድረግ እንደሚችሉ ብለው የራሳቸው የግል ምክክር እንደነበራቸው በቦርድ ስብሰባ ላይ ይህ ቦርድ እኔን ሪዛይን እንዳደርግ ይፈልጋሉ ብሎ በጠየቁ ጥያቄ ለመስማት ችለናል። ያንንም በተባለ ጊዜ ለሁላችንም እንግዳ ነበር። ይህም ደግሞ የቦርዱ ውሳኔ አይደለም። ቦርዱም ይህንን አይነት ነገርም አልተቀበለም፣ አልተናገረም። ይህም ተነግሯቸዋል ስብሰባ ላይ። ለምን ለወጣቶቹ ሄደው ይህንን እንደተናገሩ አልገባኝም። የወጣቶቹ ተወካይ የዛለት ውይይት በሚደረግበት ጊዜ እዛው ነበረ። እሱም ቢሆን ይህን ነገር ቦርዱ እንዳልወሰነ እንደተነገረ በደንብ በግልጽ ያቀርባል። ይህንን በጣም ሚስሊዲንግ የሆነ ኢንፎርሜሽን በሁለቱም የቦርድ አባሎች በቄስ ኃይሉም ሆነ በወጣቶቹ ተወካይ በአቶ መንገሻ የቀረበ ሀሳብ ነው። ይሄ ትክክል አይደለም። ስለዚህ ከጥያቄያቸው በዛ መድረክ ላይ የተስተናገደው ነገር ምንድን ነው? ጥያቄያችንን መመለስ ስላቃታቸው ነው። እንዲያውም ሲጠቅሱት የነበረው ጥቅስ ነበረ።
በመጀመሪያ 2-3 ሆነ ነገር ነው። እሱ የማይሰማ ከሆነ ደግሞ ለቤተ ክርስቲያን ንገራት በሚለው ቃል መሰረት ነው ወጥተን ለቤተ ክርስቲያን የነገርናት እና ጥያቄያችን ህጋዊ ነው፣ መልስ ላጣ ነው የሚል ጠንካራ አስተያየት አለ። በእውነቱ ለእኛ ለቦርዱ ለምን ቄስ ኃይሉን ልታባሩ ፈለጋችሁ ብለው ጠይቀውን የሚያውቁበት ጊዜም አልነበረም የለም። ይህንን ራሱ የቄስ ኃይሉን ከቦርድ አባልነት ሪዛይን እንዲያደርጉ መወያየታቸውን እንኳን የቦርድ አባላቶች አናውቅም። ከዶክተር ጌታቸው ጋር በግል በጨዋ በትልቅ ሰው መካከል በሁለት ሰዎች መካከል የነበረ ውይይት ነው እንጂ የቦርድን ውይይት አልነበረም። ውሳኔም የለም፣ ንግግርም እና ዲስከሽንም የለም ማለት ነው ከመጀመሪያው። ይሄ አንደኛ ስህተት ነው። እንደው መጨመር የተፈለገው ነገር ካልሆነ በስተቀር ሁለተኛው ላይ የገንዘብ ጥያቄ በተመለከተ ቀደም ሲል በነበረን ስብሰባ ላይ የተጠየቀው ጥያቄ ነበር ማስታወሰው ነው። በአሁኑ ሰዓት የቤተ ክርስቲያኗ ምን ያህል ብር አላት የሚል ጥያቄ ተጠይቄ ነበር እኔ ራሴ። እኔም በግልጽ ለመናገር ፈልጌ ወደ 3.5 ሚሊዮን ገደማ አላት ብዬ በመለስኩበት ሰዓት ትክክለኛው ስንት ነው ያላት? ይህንን አሁን ትክክለኛ ይሄ ነው ብዬ ልነግራቸው አልችልም። ምክንያቱም ዛሬ እሑድ ራሱ የተሰበሰበ ብር አለ፣ ያም መቆጠር አለበት። ሰሞኑን የገባ ሊኖር ይችላል እኔ ያላየሁት፣ ያም መቆጠር አለበት። ይህንን ካስፈለገ ግን ከአስተዳደርና ፋይናንስ አምጥቼ ኤኒታይም ልነግራችሁ ይችላሉ፣ ወይም ሄዶ ማንኛውም ሰው ማረጋገጥ ይችላል የሚል መልስ መልሻለሁ። ምክንያቱም አት ዘ ስፖት ስንት ነው ፊገሩ ያላት ቤተክርስቲያኗ የሚለውን ለመመለስ በዛ ሰዓት መረጃውን ማየት ስለሚገባኝ ነው፣ ሚስሊድ ማድረግ ስላልነበረብን። ያም ደግሞ አልተመለሰም ሊባል አይቻልም። ኤኒታይም ራሳቸውን መጠየቅ እንደሚችሉ አስፈላጊም ከሆነ በቦርዱ አባላት አማካኝነት ያ ጥያቄ ሊመለስላቸው እንደሚችል ተነግሯቸዋል። እና የባንክ የብር መባከንም የሚባለው ነገር ሁልጊዜ ይሄ ቦርድ አንዱ ያስተካከለው የአሰራር ሂደት ባጀት በአግባቡ እያንዳንዱ ክፍል አዘጋጅቶ በባጀቱ በአመት ውስጥ እንዲተዳደር ማድረግ ነው። በዚህም አንጻር በተያዘለት ባጀት አንጻር ነው ወጪዎችን የሚወጡት። ከዛ ባጀት ውጪ ዝም ብሎ ያለ አግባብ የተከፈለ ብር ወይም የሚወጣ ብርም የለም። ምክንያቱም አንድ የአንድ ክፍል ተጠሪ ለዚህ ብር ይፈቀድልን ብሎ ሲጠይቅ መጠየቂያ ሲያቀርብ ፎርም ሞልቶ ባጀት ውስጥ መኖሩ ተረጋግጦ ያ ነገር ትክክል መሆኑ ከተረጋገጠ በኋላ ነው የሚፈቀድለት። ከዛ በኋላ ከተፈቀደለት በኋላ ነው ቼኩ የሚዘጋጀው። ቼኩ ከተዘጋጀ በኋላ ነው እኛ ጋር የሚቀርበውና የሚፈረመው። የተፈቀደበትን የባጀቱን ታይቶ ቼኩ ተዘጋጅቶ እና የአሰራር ሂደታችን በባጀታችን ላይ የተመረኮዘ ነው እንጂ ዝም ብሎ ብር እንደፈለገን በፈለገን ሰዓት የምናወጣው አይደለም። ሁከቱ በተጀመረበትና በሚካሄድባቸው ቀናት ሁሉ አባቶችና ካህናት የሚጠበቅባቸውን ምዕመኑን የማረጋጋት ሥራ በበቂ አልተወጡም ብለው ብዙዎች ይጠቁማሉ። እንደውም አንዳንድ አባቶች ብጥብጡን እያዩ ነጠላቸውን ተከናንበው ሲስቁ ታይተዋል ተብሏል። ሌሎች ካህናት ጭራሽ በእንቅርት ላይ ጆሮ ደግፍ እንዲሉ የግል ጥቅማቸውን በማስቀደም እኛም ጥያቄ አለን በማለት ወደ አውደ ምሕረቱ ሲወጡ ከድጡ ወደ ማጡ ያላለ የለም። በተለይ በወንጌል ማስተማርና ወጣቶችን በሥነ ሥርዓት ለማነጽ የበኩሉን አስተዋጽኦ አድርጓል ተብሎ የሚነገርለት የደብሩ አገልጋይ ቀሲስ ተስፋዬ መቆያ ግርግሩን ከማርገብና የቤተ ክርስቲያኗን ጸጥታ ከማስጠበቅ ተቆጥቦ የሕዝቡን ድምፅ ማፈን አይቻልም በማለት
ወገቡን አጥብቆ ሲከራከር መታየቱ ብዙ ምዕመናንን ግራ ያጋባ ሁኔታ ፈጥሯል። ተስፋዬ የመጀመሪያው አመፁ የተነሳበት እሁድ፣ የሁለተኛው እሁድ ዝም ብሎ ቁጭ ብሎ ነው የነበረው። ልክ ሶስተኛው እሁድ ላይ ነው ቀና ማለት የጀመረው። በአራተኛው እሁድ ደንበኛ አስተናጋጅ ነው አውደ ምሕረቱ ላይ እና ይሄ ታስቦ ተነጋግረው ያደረጉት ነገር እንደሆነ በደንበኛ የሚያስታውቅ ነገር። ይህንን ረብሻ በሚፈጠርበት ጊዜ አንድ አባት ብቻ ነው ሲቃወም የነበረው። ሊቀ ማእምራን ዶክተር አማረ ካሳዬ ባለባቸው ኃላፊነት መሰረት ምክንያት የአውደ ምሕረት ለእግዚአብሔር ማመስገኛ እንጂ ጥያቄ ማቅረቢያ አይደለም በሚል ተከራክሯቸው ነበረ። ያው የሚደግፏቸው ከውስጥ የነበሩ አባቶች ስለነበሩ እነሱም ልጆቹ ድፍረት አግኝተው የተነሳሱት ምንድን ነው ከውስጥ ድጋፍ ስላገኙ ነው። ይህንን ደግሞ እንግዲህ በቦርድ ውስጥም አብረው ሲሰሩ የነበሩ ሲያገለግሉ የነበሩ የእነሱ ደጋፊዎች ነበሩ። ከቦርዱ ለየት በሚል የራሳቸውን ዓላማ የሚያራምዱ ስለነበረ እነዚህ ልጆች ከእነሱ ጀርባ የነበረ ኃይል ነበረ። ያንን ተማምነው ነው እንጂ እነዚህ ልጆች ብቻቸውን ይህንን አደረጉ ብዬ አላምንም። በቤተ ክርስቲያን ውስጥ ለተፈጠረው ችግር መባባስ እንደ ምክንያት ከሚቆጠሩ ጉዳዮች አንዱ በቀሲስ ተስፋዬ መቆያ አማካኝነት የተመሠረተው የቅድስት አርሴማ የጽዋ ማኅበር ያስከተለው የጥቅም ግጭት እንደ ምክንያት ይጠቀሳል። የቅድስት አርሴማ ማኅበር መሥራች የሆኑት ቀሲስ ተስፋዬ መቆያ የቀጠራቸውን ቤተ ክርስቲያን ጥቅም በማስጠበቅ ፈንታ የመሠረቱትን የጽዋ ማኅበር ወደ ኃላፊነቱ የተወሰነ የግል ድርጅት ወይም ኤልኤልሲ በመቀየርና ሕጋዊ ፈቃድ በማውጣታቸው የጥቅም ግጭት ተፈጥሯል። እንዲሁም በማኅበሩ ስም የሚሰበሰበውን ገንዘብ ለግል ጥቅማቸው ማዋል ሲጀምሩ በተፈጠረው ኮንፍሊክት ኦፍ ኢንተረስት ወይም የጥቅም ግጭት ምክንያት የደብሩ አስተዳዳሪ ሕጉ በሚፈቅደው መሠረት የሥነ ሥርዓት እርምጃ እንደወሰዱባቸው ይናገራሉ። ቀሲስ ተስፋዬ የተወሰደባቸውን የሥነ ሥርዓት እርምጃ ባለመቀበል ጉዳዩ ከማይመለከታቸው ሌሎች አካሎች ጋር በማበራቸው ችግሩ እንዲባባስ አስተዋጽኦ አድርጓል ብለው ብዙዎች ይስማማሉ። በዚሁ ዙሪያ ያዘጋጀነውን መሰናዶ እንደሚከተለው አቅርበነዋል። በቤተ ክርስቲያን ውስጥ የተለያዩ የጽዋ ማህበራት አሉ። እሳቸውም የጽዋ ማህበር የአርሴማ ቅድስት አርሴማ ጽዋ ማህበር ላደራጅ ብለው ከአስተዳደሩ ጋር ተነጋግረው አስተዳደሩም እንደ ማንኛውም የጽዋ ማህበር ፈቅደውላቸው ጀመሩ። አሁን የእሳቸው የጽዋ ማህበር ከሌሎቹ ጽዋ ማህበሮች በጣም የተለየ ሆነ። አንደኛ በጣም የሰው ቁጥር እየጨመረ መጣ። እዚህ ጋር ግን የአባላት ቁጥር መጨመር ወይ ደግሞ ለምሳሌ ብዙ ጊዜ የሚጠቀስ ነገር ስላለ ነገር ማንሳት አለብኝ። የአርሴማ ጽዋ ማህበር 30,000 ሰው በፌስቡክ ቢደግፈውና የደብረ ሰላም ቅድስት ማርያም ዌብሳይት ደግሞ 1,000 ሰው ቢደግፈው ያ የሰው ኢንተረስት ነው። ስለዚህ አንድ ሰው በብዛት ስለደገፈው ብቻ ነው ወይ እናንተ አስተዳደራዊ እርምጃ ይወስዳቸው? በመደገፉ ብቻ አይደለም። እንግዲህ እንትኑን ምክንያቱን አይን እንዴት እንደተጣለበት ነገሩና አነጋጋሪ የሆነ እንዴት እንደመጣ ለማሳየት ብዬ ነው እንጂ ሰው ስለወደደው ነው የተቀጣው ለማለት አይደለም። እና በእንደዛ አይነት ሁኔታ ላይ እያለ አሁን ሌሎች ኢንፎርሜሽኖች መምጣት ጀመሩ። ከአስተዳደሩ ጋር በጣም ደጋግሞ አነጋግረውታል፣ አስቀምጠው አነጋግረውታል፣ ከካህናት ጋር አነጋግረውታል፣ በጣም ብዙ አነጋግረውታል። እና በኋላ መጨረሻ ላይ ግን አርሴማን ድርጅት ለብቻው ድርጅት አድርጎ እንዳስመዘገበው ኢንፎርሜሽን መጣ። እሱ ራሱን ማመን አስመዝግቤያለሁ ብሎ አላቸው። ድርጅት ማለት አርሴማን ለብቻው ድርጅት ኤልኤልሲ መሆኑን አሁን በኋላ ነው ያወቅነው። ያኔ መጀመሪያ ላይ ግን ድርጅት አድርጓል ሲባል ያው አትራፊ ያልሆነ ድርጅት እንግዲህ የሃይማኖት አገልግሎት የሚሰጡ በብዛት አትራፊ ያልሆነ ድርጅት ሆኖ ነው የሚደራጁት እና ስለ ኤልኤልሲ የተሰማ ነገር አልነበረም። ለምን መሆን አስፈለገው? ኤልኤልሲ የጽዋ ማህበሩ ለምን ኤልኤልሲ መሆን አስፈለገው? እንግዲህ እሱ እንደገለጸልን በራሱ ሊሰራቸው የሚያስባቸው በጣም ብዙ ስራዎች ስላሉ ኢትዮጵያ ውስጥም ብዙ ስራዎች ስላሉ ገንዘብ ስለምፈልግ ነው። ገንዘብ ነው የምፈልገው። ገንዘብ ስለምፈልግ በራሴ የሚቆጣጠረው ገንዘብ ስለፈለኩኝ
ነው በድርጅት መልክ ያስመዘገቡት አስመዝግቤዋለሁ ብሎ ራሱም አመነ። አሁን እንደዚህ ሲያምን አስተዳደሩ ሲያነጋግሩት ሁለት ድርጅት አንድ ቦታ መቀመጥ አይችልም፣ በህግ ራሱም አይፈቀድም። አንደኛ ተመሳሳይ የሆነ አገልግሎት የሚሰጡ ድርጅቶች አንድ ላይ ተቀምጠው መስራት አይችሉም። እንደገና ቤተክርስቲያኗንም እየበደልክ መሆኑን አላወቀውም። ይሄ ህጋዊ ስላልሆነ እንደ ማንኛውም የጽዋ ማህበር በቤተክርስቲያኗ ስር መሆን ካለበት እሱን ታደርግ እንደሆነ አንድ ነገር ነው። ካልሆነ ግን ሁለት ድርጅት አንድ ላይ ሆኖ መሄድ አይቻልም ብለው ደጋግሞ ሲነግሩት በዛ መካከል ሊቀበላቸው አልቻለም። እኛ ጋር ሁሉ ወሬው መጥቷል። ከዛ በኋላ ሊቀበላቸው አልቻለም። አሁን ከአስተዳደር ጋርም ከካህናቶች ጋርም ተነጋግረውበት ሊቀይረው ስላልቻለ ተቀጣ። ከዚህ በፊት እንደተገለጸው በስፖርቱ ሜዳ ላይ ሁሉ ለአርሴማ ነበር የሚሰራው፣ ለማርያም ሳይሆን ስፖርቱ ሜዳ ማለት ነው። የሰሜን አሜሪካ በሚያዘጋጀው በዩኒቨርሲቲ ኦፍ ሜሪላንድ በነበረው የዚህ ዓመት የ32ኛ ዓመታቸውን በዓል በሚያከብሩበት ጊዜ ለአንድ ሳምንት የሚቆይ የስፖርት ፕሮግራም አለ። እዛ ፕሮግራም ላይ ሁሉ ጊዜ ማርያም ድንኳን ይኖራታል። አባሎቿንም ታሰባስብበታለች። ህዝበ ክርስቲያኑንም ስለ ስራዋ ታስተዋውቅበታለች። የሚሸጡ የምግብ መስዋዕቶችን ቅዱሳትን ትሸጥበታለች። ይሄ ሁሉ ነገር እያለ ከእሷ በንሱ እንደገና ሌላ ድንኳን ተክሎ የራሱን ስራ ነበር። ውሃ ሁሉ ሳይቀር ነበር ሲሸጥ የነበረው። እንደውም በማይክሮፎን እዛ አካባቢ ያሉት ሱቆች ሁሉ በጣም እስኪረበሹ ድረስ በማይክሮፎን አንድ ብር አንድ ውሃ አንድ ብር እንደዚህ እያለ ሙሉ ቀን እንደገና የቤተክርስቲያኗ ስራ ትቶ ማለት ነው። ፉል ታይም ሰራተኛ ነው ቤተክርስቲያኗ ቀሲስ ተስፋዬ ማለት። የተወሰኑ ስራዎች አሉት በግድ በሱ መሰራት ያለበት የሮብ ጉባኤ፣ የአርብ ጉባኤ፣ የእሑድ ጉባኤ እነዚህ የመሳሰሉት በሙሉ በሱ መሰራት ያለባቸው ናቸውና ለአለቃው ሳያስፈቅድ እነዚህን ሳምንቶች በሙሉ እዛ ሜዳ ላይ ለአርሴማ ገንዘብ ሲሰበስብ የማርያም ልጆች የሆኑትን በሙሉ ለሱ ስራ ሲያሰራቸው የማርያም ድንኳን ግን ምንም ሳይሰራ እንደውም እንዳለም እንኳን ሳይታወቅ ነው የታለፈውና እነዚህ ሁሉ ነገሮችን ነግረው በዚህ ሁሉ ጥፋቱ መቀጣት ስላለበት ተደጋጋሚ ቅጣትም አድርገውበት ከስራው አገዱት። ቦርዱ ውሳኔ እንዲሰጥበት ወደ ቦርዱ አስተላለፉት። ወደ ቦርዱ አስተላልፎት ቦርዱ ጋር መጥቶ ተናግሮ ቦርዱ ገና ውሳኔ ሳይወስድ ደግሞ በሱባኤ በፍልሰታ ሱባኤ ላይ በመካከል ላይ እዚህ ካላደረኩኝ ውጭ አደርጋለሁ ሲላቸው ውጭ ካደረክ ሱባኤ መጀመሪያ ነገር ሱባኤያችንን እንጨርስ፣ ከሱባኤ በኋላ እንነጋገራለን፣ ቦርዱም የሚወስደውን ውሳኔ እንሰማለን። አሁን ግን ሱባኤያችንን አልፈን እንጨርስ ቢሉት ሱባኤ መሀል ላይ ውጭ ይዞ ወጥቶ የአርሴማን በዓል አከበረ። በዛ ምክንያት ከስራው አገዱት ማለት ነው። እንግዲህ በመጀመሪያ እኔ መቼም አላውቅም የጽዋ ማህበር ጀምሬያለሁና እዚህ እንድንሰበሰብ ፈቀድልኝ ብሎ ጥያቄ አቀረበልኝ። ሌሎችም የጽዋ ማህበራት አሉ፣ ምን አለ እነዛ አካሄድ አልኩት። በዛ አይነት ሁኔታ እያካሄደ 3 ወር ይሁን 4 ወር አላውቅም። እንደዛ ሲሆን ሞዱ ተለውጧል። አሰራሩ በጠቅላላ አሰራሩ ጽዋ ማህበር ይላል አርሴማ የሚል ጽዋ ማህበር ነው እና አሁን እዛ ላይኛው ቤተክርስቲያን ላይኛው ጸሎት ቤት አዳራሽ ሰንበት ትምህርት ቤት የሚካሄድበት ቦታ ነው የተፈቀደላቸውና እዛ ስዕሉን አድርጎ ጽናውን ጣም እያጠነ እንደገና ደግሞ ምንድነው ጸበል ነው እያለ አርሴማ የሚለውን ወደ እንትኑ ላይ እየለጠፈ ያንን ጸበል እያለ ያደላል እና በዛ አማካኝነት አሁን ሰው እንግዲህ ያ የሚሰራው ስራ አሁን እዛ ላይ የሚሰራው የቤተ ክርስቲያኒቷ ስራ ነው፣ መንፈሳዊ የስራ ድርሻው ነው። ግን አሁን እዛ 3 ወር 4 ወር እንደቆዩ ሰው መስቷልና ታች ነው የሚል መጣ። ምን ማለት ነው? ምንድን ነው? ምን እያደረገ ነው? እንዴት እንደዚህ ሊሆን ይችላል? እንደሱማ አይሆንም ብዬ ስለው አይ የለም ለራሱ እኮ ህጋዊ አካል አውጥቼለታለሁ። እንዴት ታደርጋለህ? ይሄ ነገር ለምንድን ነው እንደምታደርገው? በቤተ ክርስቲያኒቷ ላይ ሌላ ቤተ ክርስቲያን ማድረግ ማስቀመጥ አለብህ። ለቤተ ክርስቲያኒቷ ህይወት ይሄ ይጠቅማል
ለምንድን ነው የምታደርገው? ልክ አይደለም እና ይሄ ነገር ሊሆን አይችልም፣ አይሆንም፣ አስብበት አልኩት። አሁንም በወሩ እንደዚሁ አልኩት። ቀጠለ። ከዛ በኋላ በመጨረሻ የዚህ የስፖርት ፌዴሬሽን እዛ ላይ በዚችው በጽዋ ማህበሩ አማካኝነት እኔ አላውቅም። ይሄንን እንግዲህ እዛ ድንኳን ተከራይቶ እዛ የገንዘብ ማሰባሰብ ፕሮግራም እያደረገ እንደሆነ ሰማሁ። ሐሙስ ረቡዕ አልነበረም፣ ሐሙስ አልነበረም፣ ዓርብ አልነበረም እና ዓርብ ደግሞ ማታ ጉባኤ አለ። ረቡዕ ተገኝቼ ነበር ነው የሚለው። ማታ ነው ቢገኝ የሚተገኘው እንጂ ጠዋት እሱ ልክ እንደማንም ሰራተኛ ጠዋት ገብቶ እስከ ተወሰነ ሰዓት ቆይቶ ነው የሚሄደው። በዛን ሰዓት አልነበረም፣ ረቡዕም አልነበረም፣ ሰኞም አልነበረም፣ ማክሰኞም አልነበረም፣ ዓርብ ከነጭራሹ ማታም አልነበረም እና በኋላ ስሰማ እዛ ገንዘብ እየሰበሰበ ነው። ከዚህ አይደለም የሰማው፣ ከኢትዮጵያ ተደውሎ እንዴ ምን ነካው እናንተ ሰባኪ ብለው ከኢትዮጵያ ተደውሎ ነው። እንዴት እንዲህ ታደርጋለህ ብዬ የዛን ዕለት ዓርብ ነበር ጉባኤ ሄድኩ ራሴ። ጉባኤው ሲሄድ ዳዊት ታዬ እዛ አለ አየው። ያው የዕለቱን መርሃ ግብር ሸፈን። ከዛ በኋላ እንግዲህ ልክ አይደለም ብዬ ሳበቃ አስተዳደራዊ እርምጃ ወሰድኩ።